በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው የሰሙነ ሕማማት ሐሙስ፣ ጸሎተ ሐሙስ፣ ሕጽበተ እግር፣ የትእዛዝ ሐሙስ፣ የሚስጥር ሐሙስ እየተባለ ይጠራልና ይህንን ስያሜ እንዴት አገኘ? ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዕለት ምን አደረገልን? ጻፍት ፈሪሳውያንስ በዚህ ዕለት ምን አደረጉ? የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። እንግዲህ ወደ ዛሬው ትምህርታችን ስንገባ ታዲያ በሰሙነ ሕማማት ሐሙስ ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አደረገልን? ጸሐፍት ፈሪሳውያንስ በዚህ ዕለት ምን አደረጉ? የሚለውን እንመለከታለን። እንግዲህ ጸሐፍት ፈሪሳውያን በዚህ ዕለት ምን አደረጉ ስንል በዕለተ ረቡዕ በይሁዳ አማካኝነት ምክራቸውን አጠናቀዋል። ጌታችንን ለመግደል እንዴትም መያዝ እንዳለባቸው ጭምር ምክራቸውን አጠናቀዋል። ያንንም ደግሞ ያጠናቀቁትን ምክራቸውን ለመፈጸም ይሁዳ ለነርሱ ጌታችንን አሳልፎ ለመስጠት ምቹ ጊዜን ይጠባበቅ እንደነበረ መጽሐፍ ይነግረናል። ታዲያ በዛሬዋ ዕለት በሰሙነ ሕማማት ሐሙስ ጸሐፍት ፈሪሳውያን ምን አደረጉ ስንል ያስቆሮቱ ይሁዳ ጌታችንን አሳልፎ እስኪሰጣቸው ድረስ ቀኑን ሙሉ ይጠባበቁ ነበረ። ታዲያ በተነጋገሩት መሠረት ቀኑን ሙሉ ሲጠባበቁ ውለው ጌታችን መድኃኒታችን ኢየሱስ ክርስቶስን ሐሙስ ማታ 3 ሰዓት ላይ ያስቆሮቱ ይሁዳ ጌታችንን በመሳም አሳልፎ ሰጥቷቸዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ እኔና ስለ እናንተ ሲል በዛሬዋ ዕለት ሐሙስ ማታ ተላልፎ ተሰጥቷል። ጸሐፍት ፈሪሳውያን ቀኑን ሙሉ ሲጣበቁ ዋሉ ብለናል። ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ በዚህ ዕለት ቀኑን ሙሉ ምን ሲያደርግ ነበረ የሚለውን ስንመለከት የማርቆስ ወንጌል ምዕራፍ 14 ቁጥር 12 ጀምሮ ሲያደርግ የነበረውን ይናገራል። የማቴዎስ ወንጌልም የዮሐንስ ወንጌልም የሉቃስ ወንጌልም በዚህች ዕለት ጌታችን ምን ሲያደርግ እንደነበረ ይናገራል። ታዲያ በዛሬው ዕለት ጌታችን ምን አደረገልን ስንል በዓለ ፋሲካን አክብሯል ጌታችን። ይህንን ደግሞ የማርቆስ ወንጌል ሲናገር ፋሲካን በሚያርዱበት በቂጣ በዓል መጀመሪያ ቀን ደቀ መዛሙርቱ ፋሲካን ትበላ ዘንድ ወዴት ሄደን ልናሰዳዳልህ ትወዳለህ? የት ሄደን ይህንን የፋሲካ በዓል እናክብርል? ብለው ጠይቀውት ነበረ። ምክንያቱም እስራኤላውያን ከግብፅ ባርነት ነፃ የወጡበትን ያንን ፋሲካ አድርገው የፋሲካ በዓላቸውን ያከብሩ ነበርና ከግብፅ ባርነት ነፃ የወጡበት ቀይ ባሕርን የተሻገሩበትን ታላቅ ክብረ በዓል አድርገው ያከብሩ ነበርና ጌታችንም ይህንን በዓለ ፋሲካ አክብሯል። በዚህ ዕለት ታዲያ ወዴት ሄደን የት ሄደ ይህንን በዓለ ፋሲካ ታከብራለህ ብለው ሲጠይቁት በማርቆስ ወንጌል ላይ እንደተመዘገበልን ከደቀ መዛሙርቱ 2ቱን ላካቸው። እንዲህም አላቸው፣ ወደ ከተማ ሂዱ፣ ማድጋ ውሃ የተሸከመ ሰው ታገኛላችሁ፣ ተከተሉት። የሚገባበትንም የቤቱን ጌታ መምህሩ ከደቀ መዛሙርቴ ጋር ፋሲካን የሚበላበት የእንግዳ ቤት ወዴት ነው ይላል በሉት አላቸው። እነርሱም ታዲያ ጌታችን እንዳላቸው ሄደው ነገሩት። በዚያን ጊዜ ያ ሰው የተሰናዳ የተነጠፈ ታላቅ አዳራሽ አሳያቸው።
ጌታችን መድኃኒታችን ኢየሱስ ክርስቶስ በመሸ ጊዜ ከ12ቱ ደቀ መዛሙርት ጋር ወደዚህ ቦታ በዓለ ፋሲካውን ሊያክብር መጣ። ተቀምጠውም ሲበሉ ሳለ ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ እውነት እላችኋለሁ ከእናንተ አንዱ እርሱም ከኔ ጋር የሚበላው አሳልፎ ይሰጠኛል አላቸው። እነርሱም ያዝኑና እያንዳንዳቸው እኔ ሆንን እያሉ ይናገሩ ጀመረ። እርሱም መልሶ ከ12ቱ አንዱ ከኔ ጋር ወደ ወጪቱ እጁን የሚያጠልቀው ነው ብሎ አሳልፎ ስለሚሰጠው ስለ አስቆሮቱ ይሁዳ ተናገረ። የሰው ልጅስ ስለ እርሱ እንደተጻፈ ይካሄዳል ወይም ደግሞ ይደረግ ዘንድ ግድ ነው። ነገር ግን የሰው ልጅ አልፎ ለሚሰጥበት ለዚያ ሰው ወዮለት፣ ያ ሰው ባልተወለደ ይሻለው ነበር እያለ ጌታችን መድኃኒታችን ኢየሱስ ክርስቶስ አሳልፎ ስለሚሰጠው ስለ አስቆሮቱ ይሁዳ ይናገር ጀመረ። እየበሉም ሳሉ ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህም አላቸው። እንጀራን አንስቶ ባረከ፣ ቆርሶም ሰጣቸውና እንካችሁ አለ፣ ይህ ሥጋዬ ነው አለ። ጽዋውንም አንስቶ አመስግኖ ሰጣቸው። ሁሉም ከእርሱ ጠጡ። እርሱም እንዲህ አላቸው፣ ይህ ስለ ብዙዎች የሚፈስ የአዲስ ኪዳን ደሜ ነው። እውነት እላችኋለሁ በእግዚአብሔር መንግሥት ከወይኑ ፍሬ አዲሱን እስከምጠጣበት እስከዚያች ቀን ድረስ ዳግም አልጠጣውም አላቸው። አስተውሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ በዛሬው ዕለት የሰሙነ ሕማማት ሐሙስ ዕለት ምን አደረገልን ስንል የመጀመሪያው በዓለ ፋሲካን አክብሯል። ሁለተኛው ምን አደረገልን ስንል ታዲያ ምስጢረ ቁርባንን መሰረተልን። ጌታችን መድኃኒታችን ኢየሱስ ክርስቶስ ምስጢረ ቁርባኑን ለምን በሚበላ ነገር አደረገው የሚለውን ስንመለከት የሚበላ ነገር ሰዎች የምንበላው ምግብ ሁሉ ይስማማናል ወይም ደግሞ ከስጋችን ጋር ይዋሃዳል። ጌታችን መድኃኒታችን ኢየሱስ ክርስቶስም ከእኛ ጋር ለመዋሃድ አስቦ ምስጢረ ቁርባኑን በሚበላ ነገር አደረገልን። አስተውሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ገና በ40 ቀናችን ወንዶች፣ ሴቶች ደግሞ በ80 ቀናችን ተዋህዶናል። ነገር ግን እኛ ጌታችን የተዋሃደንን ይህንን መቅደሳችንን በዝሙት አረከስነው፣ በኃጢአት አረከስነው፣ በመጠጥ በጭፈራ በዳንስ ቤት እየተጓዝን ባልባሌ ነገር አረከስነው። ወገኖቼ ዛሬም ጌታችን እኛ ንጹሕ እንድንሆን በንስሐ ውሃ እንድንታጠብ ይፈልጋል። በንስሐ ውሃ ታጥበን ዳግም ደግሞ ወደ ቅዱስ ሥጋ ወደ ክቡር ደሙ እንድንቀርብ ይፈልጋል። በዛሬው ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ምስጢረ ቁርባንን መሰረተልን። አስተውሉ። ምስጢረ ቁርባንን ከመሰረተልን በኋላ ታዲያ በዚች ሌሊት ሁላችሁ በእኔ ትሰናከላላችሁ አላቸው። እረኛውን ድሃዎች በጎችም ይበተናሉ የሚል ተጽፏልና ሁላችሁም በእኔ ትሰናከላላችሁ ብሎ ደቀ መዛሙርቱን አላቸው። በዚህ ጊዜ ጴጥሮስ ሁሉም ቢሰናከሉ እኔ ግን ከቶ አንሰናከልም፣ መቼም አልክድህም አለው። ኢየሱስም እውነት እልሃለሁ ዛሬ በዚህ ሌሊት ዶሮ 2 ጊዜ ሳይጮህ አንተ 3 ጊዜ ትክደኛለህ አለው። እርሱም ቃሉን አበርትቶ ከአንተ ጋር የምሞት ቢሆን እንኳን ከቶ አልክድህም አለ። ሁሉም እንደዚሁ አሉ፣ እኛም አንክድህም አሉ። በዚህ ጊዜ ጌቴሴማኒ ወደምትባል ስፍራ ወጡ። ደቀ መዛሙርቱንም ስጸልይ ሳለው በዚህ ተቀመጡ አላቸውና ጌታችን መድኃኒታችን ኢየሱስ ክርስቶስ ይጸልይ ዘንድ ጀመረ። በጌቴሴማኒ ጌታችን ጸሎትን መጸለይ ጀመረ። እርሱ የጸለየው ጸሎት እውነት ጽዋው ከእርሱ እንዲያልፍ አይደለም። እርሱ የጸለየው ጸሎት ወደ ፈተና እንዳንገባ፣ መከራ በሚያጋጥማችሁ ሰዓት፣ ፈተና በሚያጋጥማችሁ ሰዓት ተግታችሁ ጸልዩ ሲለን፣ ስርዓተ ጸሎትን ሲያስተምረን ሲመሰርትልን፣ ደቀ መዛሙርቱን ይዞ ሄዶ ጌታችን ጸለየ። እርሱ በሚጸልይበት ሳለ ግን እነርሱ አንቀላፍተው ተኝተው ነበረ። እርሱም ወደ እነርሱ ጠጋ አለና የማርቆስ ወንጌል ምዕራፍ 14 ቁጥር 38 እንደሚነግረን ወደ ፈተና እንዳትገቡ ትጉና ጸልዩ፣ መንፈስስ ተዘጋጅታለች፣ ሥጋ ግን ደካማ ነው አላቸው። ልብ በሉ። መንፈስ ተዘጋጅታለች፣ ሥጋ ደካማ ነው። በዚህ ደካማ በሆነ ሥጋችሁ ወደ ፈተና እንዳትገቡ፣ ፈተና ወደ እናንተ በሚመጣበት ሰዓት ላይ ብዙ መከራ ስቃይ በሚደርስባችሁ ጊዜ ተግታችሁ ጸልዩ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ሥርዓተ ጸሎትን መሰረተልን። ይህም ብቻ አይደለም ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ
ምን አደረገልን ሌላው ነገር ስንል በዚህ በዮሐንስ ወንጌል ምዕራፍ 13 ቁጥር 4 ጀምሮ ስትመለከቱ በዛሬው ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ የደቀ መዛሙርቱን እግር አጥቧል። እንዴት አጠበ ስንል የዮሐንስ ወንጌል ምዕራፍ 13 ቁጥር 4 ጀምሮ ስትመለከቱ ከእራትም ተነሳ፣ ልብሱንም አኖረ፣ ማበሻም ጨርቅ ወስዶ ታጠቀ ይላል። ልብ በሉ፣ ጌታችን የደቀ መዛሙርቱን እግር ዝቅ ብሎ ለማጠብ ሰማይና ምድርን የፈጠረ አምላክ ሆኖ ሳለ እርሱ የፈጠራቸውን የፍጥረታቱን እግር ሊያጥብ ዝቅ ብሎ ሊያጥብ፣ አዎ ማበሻም ጨርቅ ወስዶ ወገቡን ታጥቆ ጎንበስ አለ። በዚህ ጊዜ ታዲያ ወደ ጴጥሮስ ሄደ። ጴጥሮስ በዚህ ጊዜ ጌታ ሆይ አንተ የኔን እግር ታጥባለህን ብሎ ጠየቀው። ኢየሱስም እኔ የማደርገውን አንተ አሁን አታውቅም፣ በኋላ ግን ታውቀዋለህ፣ ታስተውለዋለህ አለው። ጴጥሮስ በዚህ ጊዜ የኔን እግር ለዘላለም አታጥብም አለው። ኢየሱስም እኔ ካላጠብኩ ከኔ ጋር እድል ፈንታ የለህም አለው። በዚህ ጊዜ ይህንን ሲለው ከአንተ ጋር እድል ፈንታ እንዲኖረኝ ከሆነማ ለምን ጌታ ሆይ እግሬን ብቻ አይደለም እጄንም እግሬንም መላ አካላቴን እጠበኝ አለው። በዚህ ጊዜ ጌታችን የደቀ መዛሙርቱን እግር ጎንበስ ብሎ የሁሉንም እግር አጠበ። እናንተም ንጹሐን ናችሁ፣ ነገር ግን ሁላችሁ አይደላችሁም አለ ጌታችን። ይህንን አላቸው ምክንያቱም አሳልፎ የሚሰጠውን ያውቅ ነበርና፣ ስለዚህ ሁላችሁ ንጹሐን አይደላችሁም አላቸው። እግራቸውን አጥቦ ልብሱንም አንስቶ ዳግመኛ ተቀመጠ። እንዲህ አላቸው፣ ያደረግሁላችሁን ነገር ታስታውሳላችሁን? እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ አላቸው። በዚህ ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ የደቀ መዛሙርቱን እግር አጥቧል። ደቀ መዛሙርቱ እግራቸውን መታጠባቸው ለእነርሱ አዎ ጥምቀት ነበረች፣ የእግራቸው መታጠብ። በዚህ ዕለት የሰሙነ ሕማማት ሐሙስ ዕለት ደቀ መዛሙርቱ የተጠመቁበት ዕለት ነው። ጥምቀታቸው ነች ያቺ እግራቸውን መታጠባቸው። ዛሬም ሊቃውንት አባቶቻችን ታዲያ እርሱን አብነት አድርገው በዚህ ዕለት ኃጢአታችንን በደላችንን አጽዳልን፣ ንጹሕ አድርገን ብለው የምእመናኑን እግር ከጌታቸው የተማሩትን ትሕትና ጎንበስ ብለው እግራቸውን ያጥባሉ። አስተውሉ እግዚአብሔር ቤተሰቦች። እነርሱም እንዲያደርጉ ደግሞ እግዚአብሔር አምላካችን ትእዛዝ ስለሰጠ ነው። የዮሐንስ ወንጌል ምዕራፍ 13 ቁጥር 15 ላይ እኔ ለእናንተ እንዳደረግኩ እናንተም ደግሞ ታደርጉ ዘንድ ምሳሌ ሰጥቻችኋለሁና ይላል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በሰጣቸው ባሳያቸው ምሳሌ መሠረት አዎ ዛሬም ሊቃውንት አባቶቻችን እግራችንን ያጥባሉ። ይህንንም ደግሞ ጌታችን በዛሬው ዕለት ያደረገልንን ነገር የማቴዎስ ወንጌል ምዕራፍ 26 ቁጥር 17 ጀምሮ ስትመለከቱ አሁንም ድጋሜ ታገኛላችሁ። በቂጣው በዓል በመጀመሪያው ቀን ደቀ መዛሙርቱ ወደ ኢየሱስ ቀርበው ፋሲካን ትበላ ዘንድ ወዴት ልናሰናዳልህ ትወዳለህ ብለው እንደጠየቁት ከዚያ ጀምሮ እስከ መጨረሻ ያለውን ሁላችሁም አንብባችሁ ተረዱ። የማቴዎስ ወንጌል ምዕራፍ 26 ማለት ነው። ስለዚህ ጌታዬ መድኃኒቴ ኢየሱስ ክርስቶስ በዚህ ዕለት ምን አደረገልኝ ስንል፣ አዎ በዚህ ዕለት የደቀ መዛሙርቱን እግር በፍጹም ትሕትና ዝቅ ብሎ አጥቧል። ይህ የሚያሳየው የዓለምን ሁሉ ኃጢአት ለማጠብ የመጣ መሆኑን ነው። ይህንን ለማስታወስ ታዲያ ዛሬም ካህናት በተለይ ሊቃነ ካህናትና የደብር አስተዳዳሪዎች በመካከላችን ተገኝተ የእኛንና የሕዝብህን ኃጢአት እጠብ፣ እኛም ያንተን አርአያ አንዘነጋም፣ የሌላውን እግር እናጥባለን ሲሉ በቤተ ክርስቲያን የተገኙትን ምእመናን እግር ያጥባሉ። በዚህም የተነሳ ዕለቱ ሕጽበተ እግር ተብሎ ተሰይሟል ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ ማጠብ ብቻ ሳይሆን ለደቀ መዛሙርቱ እኔ እንዳደረግኩ እናንተም አድርጉ ብሎ ትእዛዝ የሰጠበት ዕለትም ስለሆነ የትእዛዝ ሐሙስም ተብሎ ይጠራል። ይህም ብቻ ሳይሆን ደግሞ የምስጢር ቀንም ይባላል። ለምን የምስጢር ቀን ተባለ ስንል ጌታችንና መድኃኒታችን ኢየሱስ ክርስቶስ ከሰባቱ ምስጢራተ ቤተ ክርስቲያን እንዲሁም ደግሞ ከአምስቱ አዕማደ ምስጢራት አንዱ የሆነውን ምስጢረ ቁርባንን በዚህ ዕለት መስርቶልናልና
አዎ የሚስጥር ቀን ይባላል። ይሄውም ታዲያ ይህ ስለ እናንተ በመስቀል ላይ የሚቆረሰው ሥጋዬ ነው፣ እንካችሁ ብሉ። ጽዋውንም አንስቶ አመሰገነ። ይህ ስለ እናንተ ነገ በመስቀል የሚፈስ ደሜ ነው፣ ከእርሱ ጠጡ ብሎ ስለሰጣቸው በማቴዎስ ወንጌል ምዕራፍ 26 ላይ እንደምናገኘው ይህንን በማለት እኛ ከእርሱ ጋር እንድንሆን እርሱ ከእኛ ጋር አንድ የሚሆንበትን ምስጢር ከጠላት ዲያብሎስ ሰውሮ ለደቀ መዛሙርቱ የገለጠበት ቀን ነውና፣ አዎ ይህ የሰሙነ ሕማማት ሐሙስ የምስጢር ቀን ተብሎ ይጠራል ማለት ነው። አስተውሉ። ይህም ብቻ ሳይሆን ይህ የሰሙነ ሕማማት ሐሙስ የሐዲስ ኪዳን ሐሙስም ይባላል። መድኃኒታችን ኢየሱስ ክርስቶስ የሐዲስ ኪዳን መሥዋዕት የሆነውን ራሱን መሥዋዕት አድርጎ ያቀረበበት ዕለት በመሆኑ የሐዲስ ኪዳን ሐሙስ ተብሏል። በሉቃስ ወንጌል ምዕራፍ 22 ቁጥር 8 ጀምሮ ስትመለከቱ እንደምታነቡት ማለት ነው። ይህም ብቻ አይደለም። በዛሬው ዕለት ጸሎተ ሐሙስ ይባላል። ይህ ዕለት ለምን ጸሎተ ሐሙስ ተባለ ስንል ቅድም እንዳነበብነው ቅድም እንደተማማርነው ጌታችንና መድኃኒታችን ኢየሱስ ክርስቶስ ለእኛ ለሰው ልጆች ፈተና በመጣባችሁ ጊዜ ትጉና ጸልዩ ሲል አርያ የሆነን ዘንድ ሌሊቱን ሙሉ ሲጸልይ አድሯልና፣ አዎ ጸሎተ ሐሙስ ተብሎ ይጠራል ማለት ነው። ስለዚህ በዛሬው ዕለት ጌታዬ መድኃኒቴ ኢየሱስ ክርስቶስ ምን አደረገልኝ ስንል እኒህን ምስጢራት ካከናወነ በኋላ ማታ 3 ሰዓት ላይ ጌታዬ መድኃኒቴ ኢየሱስ ክርስቶስ ለእኔ ሲል እኔ ለበደልኩት በደል ሲል እኔን ከጨለማ ወደ ብርሃን ሊያወጣኝ ሲል እኔን ከዲያብሎስ ግዞት ነፃ ሊያወጣኝ ሲል አዎ ተላልፎ ተሰጠ። ጌታዬ ስለ እኔ ሲል የተያዘበት ዕለት ነው። እነዚያ ጸሐፍት ፈሪሳውያን ይሁዳ አሳልፎ እስከሚሰጣቸው ድረስ ቀኑን ሙሉ ሲጣበቁ ውለው ማታ ላይ በዓለ ፋሲካቸውን አክብረው እርሱም በዓለ ፋሲካውን ካከበረ በኋላ ማታ 3 ሰዓት ላይ ያስቆሮቱ ይሁዳ እኔ ሄጄ ስስመው ወዲያውኑ ያዙት ብሎ ምልክት ሰጥቷቸው ነበርና ይህንን ያለበትም ምክንያት ከዮሐንስ ጋር ይመሳሰልባቸው ስለነበረ እኔ ሄጄ የምስመው እርሱ ኢየሱስ ነው፣ እኔ ሄጄ አቅፌ በምስምበት ጊዜ ወዲያውኑ ያዙት ብሎ ምልክትን ሰጥቷቸው ነበርና ጌታችን መድኃኒታችን ኢየሱስ ክርስቶስ አዎ ስለ ሥርዓተ ጸሎት ካስተማራቸው በኋላ ተነሱ፣ ትጉና ጸልዩ፣ አትተኙ፣ አዎ ወደ ፈተና እንዳትገቡ ትጉና ጸልዩ ብሎ እየነገራቸው ሳለ የአስቆሮቱ ይሁዳ ሊቀ ካህናቱን ይዞ መጣ ወደ እርሱ። ከዚህም በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስን ያዙት። በዚህ ጊዜ ጌታችን የሰውን ልጅ በመሳም አሳልፈ ትሰጣለህን እያለ ጌታችን ይሁዳን ይወቅሰው ዘንድ ጀመረ። በዚህ ጊዜ በዓለ ፋሲካቸውን ያከበሩበት ቢላ በእጃቸው ነበርና ከደቀ መዛሙርቱ አንዱ ብድግ ብሎ የእነዚያን ከሊቀ ካህናቱ ጋር የመጣውን የአንዱን ወታደር ጆሮን ቆረጠው። በዚህ ጊዜ ሰይፍህን ወደ ሰገባህ መልስ፣ ሰይፍ የሚያነሱ በሰይፍ ያልቃሉና ብሎ ጌታችን አዎ ያ ጆሮ የተቆረጠውን መልሶ አድኖታል። ልብ በሉ። ጌታችን ሊይዙት እንደመጡ እያወቀ ሊገድሉት ሊያሰቃዩት እየወሰዱት እንደሆነ እያወቀ እየገደሉት እንኳን ማዳኑን አላቆመም። እነዚያ ግን ሊገድሉት ሊይዙት የመጡት አዎ የተጎዳውን ፊት ለፊታቸው ጆሮ የተቆረጠውን እየፈወሰ የተመለከቱ አዎ ይህንን አስተውለው ጌታችንን ሊተው አልወደዱም። ይህንን የሚያዩበት ዓይናቸው ታውሮ ነበርና ይህንን ሊያዩ አልቻሉም። ከዚያም ጌታችንን ወደ ቀያፋ ግቢ ወሰዱት። ቀድሞ ራት በሚበሉበት ጊዜ ደቀ መዛሙርቱ ካንተ ምንም ቢፈጠር አንለይም አሉ። በዚህ ጊዜ ግን ሁሉም ተበታተኑ። ጌታችንን አናውቀውም አሉ። ጴጥሮስ ብቻ ዮሐንስ ብቻ ይከተሉት ነበረ። ጴጥሮስ እስከ ሊቀ ካህኑ ግቢ ድረስ አዎ ከሩቅ ሆኖ ይመለከት ነበረ። በዚህ ጊዜ ታዲያ ወደ እርሱ ጠጋ በላ አንዲት ሴት አንተ ከናዝሪቱ ከኢየሱስ ወገን ነህ፣ ከእርሱ ጋር አይቻለሁ አለችው። የምትዩን ነገር አላውቅም ብሎ ወደ በሩ ተጠጋ። ወደ በሩ በሚጠጋበትም ጊዜ በዚያም አንዲት ሴት ከናዝሪቱ ኢየሱስ ጋር ነህ መሰለኝ፣ ከእርሱ ጋር ትመስላለህ አለችው። ምትዩን ነገር አላውቅም አለ። አሁንም ወጣና የሚሆነውን ነገር እየተመለከተ ሳለ አንተማ አነጋገር ያስታውቃል፣ ከናዝሬቱ ከኢየሱስ ወገን ነህ አለው። እዚህ ጊዜ ሰውየውን አላውቀውም ብሎ ጴጥሮስ ካደ።
በዚህ ጊዜ ዶሮ ጮኸ። ዶሮ በሚጮህበት ጊዜ ጌታችን ያለው ቃል ትዝ አለው። ወገኖቼ አንክድህም ያሉት በዛሬዋ ቀን ካዱት፣ ሸሹ። አልክድህም ያለው ጴጥሮስም 3 ጊዜ ካደው። ልብ በሉ ጌታችን መድኃኒታችን ኢየሱስ ክርስቶስ ለእኔና ለእናንተ ሲል በዛሬዋ ዕለት ሐሙስ ማታ ተያዘ። ሌሊቱን ሙሉ እየዘበቱበት አደሩ። እስቲ ማነ ስምህን ንገረን፣ አንተ አይሁድ ንጉሥ አይደለህምን? እስቲ ትንቢት ተናገር። አዎ ፊቱን እየሸፈኑ ደግሞ በጥፊ እየመቱት፣ በእግራቸው እየረገጡት፣ ምራቃቸውን እየተፉበት ማን ነው ይህንን ያደረገብህ? እስቲ ንገረን እያሉ ጌታችን ላይ ይዘባበቱበት፣ ምራቃቸውን ይተፉበት ዘንድ ጀመሩ። ይህም አልበቃ ብሏቸው ከሐና ወደ ቀያፋ፣ ከቀያፋ ወደ ሐና እያመላለሱ ሌሊቱን ሙሉ ጌታዬ መድኃኒቴ ኢየሱስ ክርስቶስ እኔን ከወደቅኩበት ለማንሳት እሱ ወደቀ፣ እኔን ከጨለማ ለማውጣት እርሱ በጨለማ ተደበደበ፣ ተገረፈ። ይህንን በሰሙነ ሕማማት ሐሙስ ለእኔ አደረገልኝ። ይህ ሁሉ የተከፈለልን ለእኔና ለእናንተ ነው። እኔን ለማዳን ሲል፣ አዳምን ለማዳን ሲል ጌታችን በሰሙነ ሕማማት ሐሙስ ይህንን አደረገልን። ታዲያ ይህ ሐሙስ ከተያዘባት ሰዓት ጀምሮ ያለው የተደረገው ነገር ሁሉ ወደ ዓርብ ይቆጠራልና ዓርብ ዕለት ይህ ሁሉ መከራ ስቃይ ተፈጽሞልናል። ዓርብ ዕለት ጌታችን ሌሊት ከተያዘበት ጊዜ ጀምሮ እስከ ተሰቀለበት እንዲሁም ደግሞ ነፍሱን ከሥጋው እስከለየበት ድረስ ያለውን ደግሞ በነገው በሰሙነ ሕማማት ዓርብ ጌታዬ ምን አደረገልኝ በሚለው ትምህርታችን ላይ እንማማራለን። ስለዚህ በዛሬው ዕለት ጌታችን ይህንን አደረገልን። ጸሐፍት ፈሪሳውያንም ደግሞ ይህንን አደረጉ። እኛ አሁን የተማርነውን ደግሞ ላልተማሩት ወንድሞቻችን ልናስተምር ያስፈልጋል። ያወቅነውን ላላውቁት ወንድሞቻችን ልናሳውቅ ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ቢሆን፣ እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ሰጥታ ማኅተብ ባንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች የሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እኔና እናንተ የተማርነውን ስለማናስተምር፣ ያወቅነውን ስለማናሳውቅ ብዙ እህቶቻችንና ወንድሞቻችን እየሳቱ ነው ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችን አስተምሮ ልናስተምር ያስፈልጋል። ይህን እንድናደርግ ደግሞ እርሱ አምላካችን ይርዳን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንደ አጋጣሚ ይህንን አስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ያስተማረን የመከረን ይገሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። የሰማነውን በዝነ ልቦናችን ያሳድርብን። ሰሚዎች ብቻ ሳንሆን በሰማነው ቃል 30፣ 60፣ 100 ያማረ ፍሬ አፍርተን ዛሬ የስሙ ቀዳሾች ነገ ደግሞ የመንግሥቱ ወራሾች ያደርገን ዘንድ የእርሱ መልካምና በጎ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።